الو هلو ምንድነው የምትጨቀጭቂ ባመት ባሉ ምንድነው አሁን እዚህ ገንዘቡን እልክልሻለሁ በቃ አሁን ዝም በይ በቃ እዚህ ስልክ እኮ ማንሳት እኮ አልቻልኩም እኮ እንዴት አድርጌ እንትን የምትይ በቃ ይኸውልሽ አሁን እልክልሻለሁ አሁን በሩ ይመጣል በቃ ሌላ ነገር ከዚህ በኋላ ጭቅጭቅ አልፈልግም በቃ እንዴ ባመት ባሉ ምንድነው አትሸሸይም እንዴ አንቺ ኧረ ተይ ያየሽ ኧረ ተይ ሪያ እንዴው እዚህ እንዴው ተጨቃጭቀናል ሰው እንዴው አተበርኩ አንተ ምን ነው ና እናትህ እንትን እንዲያትልኝ ይኸውልህ አልቀባም እንጂ አታመት ባል ተቀባ ና አራትሽን ግን ዘጋጁማ በጉን ከመስክ ይዤው እመጣለሁ ተልተሉ ለያየሽ ይሄንን ጀሮም ሆነ ተመንደረ ጀሮም ነገር ገዝተሽ አፍሽበት ቤቱን እኔ አይመቸኝም አልመጣም እኔን አትጠብቂኝ በላት ተመስክ በጉን ይዤው ልምጣ ይሄን እናትህ ስጣት በል ሩጥ ፈጥናው አልመቼ ብሎ ነው በግም ምን ጀሮም ገዝተሽ ተመንደረ ቀለብ ያለ ጀሮ አፍስሽ ደም በላት እሺ ታጀሮ ረዲልኝ ታለች ግን ተው ዝም ብለና እሺ ሰው ፈልገሽ መንደር ጉብል ይረድልሽ እሺ ትልቅ ሰው ነገር ያለው በላሽ በረ ይቺ ተፋት መረቅሳት ድርቅ እሺ ያስቀምጥ በል ልክ ያለው በቃ ልክ ያለውኝ አሁን እንትን የምትይ ልክ ያለው እንዴት ነው ባውዲ አመቱ ቀቢውን ተሻሸ እንዴት ነው ምንድነው የሚያወደው ወዲ እንትን አለ ጉዝጓዝ ነገር ያጨጅችል ጉዝጓዝ የታጨደ ትላንትና አይደል ዛሬ ባውዲ አመቱ ታጨ እንግዲህ ሰውን አታበሳጭ ምን ነው እንትን ቅቤውንሽ ታሸ ቅቤውን አንተ እንዴ ያስተሻሸሱን እንትን በጉስተታል መጣው ምንድነው የምትምሻሻሽ ምጣ እንደመጣ ሴት ምንድነው ሰው ቅርምት በግ ማን ነው እንትን ደሮ ቅርምት ማን ነው ይሄ ከብት በሬ ላም እዚህ መንደር ይዘዋል አሁን ለኔ ዱቤ አሁን ዳግማ ተንሳይ ገበያ ሲሆን እልክልሃለሁ ብሎ ምን ቀምሳል ምን ቀምሳል ታደሰ ምን ቀምሳል ቡቅር ነው የጠጣው ጠዋት ቡቅር እንደጠጣው ነኝ ሌላ ምን ጠጣው እና ቡቅር እኮ እንደዚህ አያስወራ አሁን እሱም ብር ገንዘብ ለመስጠትም አልሆነም ሰጅማ ግቢማ አሁን እኔንም ጨምረሽ አታዲነግሪኝማ እኔ ፈላልጌ ሰው ባለ የማይዋን እኔ የጥብሱ ሰዓት አልፎ የወጡ ሰዓት ራሱ እየሸተተኝ ነው ወጥ እየሸተተኝ ነው ሰው በልቶ ጠጥቶ ጨረሰ ምንድነው ለሞተልሽ አሁን አላቆየው ተንተና አበጃጅቼ ምን ዱለቱንም ምኑን እኔ አንተን እያቀራረብኩ ነው ቡናውን እየቆለሁ ነው መንደርተኞች ደግሞ መጀመሪያ ዘንድሮ እኛ ዘንድ ይታረዳሉ እኮ እንትና ኧረ ዛሬ ቅጥም የለህ እንደው እኔ ቅጥም እንዴ አልነቅተም ነቅተናል እንዴት ነው አሁን እኮ በሰው ቆይ ህጅማ ዝም በሽ የገንዘው እንትን ሳልል ይሄንን የሚዳሰስ ስልክ ተያዝከው ወዲህ እኮ ዝም ብሎ ዳስኛል ከዝም ብለህ አጂ በመጓዳውን ባጀቱ እንዳሻንቺ ምን ስልኩ ላይ ዳሰስ ነው ወረዲ አንዴ ወዲያ ራ እንደውም ያው እንኳን አትል ነገሩ እንኳን መት አይ በግሮ ብሎ ያርዷል ጎበዝ አልመጣም አልኩሽ አይደል ያየሽ ልጁን ሰድጀልሻለሁ እንትን ደንኛ ቀለም ያለው ደሮ ገዝተሽ አፍሰሽሽ ወይ ዋ ልታስፈጀኝ ነው እንዴ እቺ ሴትዮ አንዲያቻም እቺ ወሳጅ እቺ ተመላላሽ እቺ ጠማዲያ ጥማጅ እግር ዋ
እንዴት ነው እንዴት እመቤት ወይዘሮ ነኝ ያልሽሳ? እዚህ በቃ ስንት ያለኝን ላኩልሽ። በቃ ልኬልሻለሁ። እኔ አጨቅጭቄ በቃ አበጀሽ ትሙት። እንግዲህ በኋላ እንዳትደውይብኝ በቃ አመት ባሉ እንደዋልበት ዋ አበጀሽ ምንድን ነው እንትን ካራ አለ ማነው ማጭድ ማነው በይ እንዲያ በይ መስክ ልሂድ እዚህ እንትን ባልና በጉን ነገር እንደው ሁለመናህን እኔ ምንም ተልከሰከስ ካጉል ተልከሰከስ እንጃ። አንቺ ደግሞ ዝም ብለሽ ጥርጣሬ ምን እንደው ልብህ የሆነ እንትን እንደው ምን እኔ ምን ሆንኩ እንዴት በይ መጣሁ እንትን ኧረ ከራንክም ራስህ ተቀያየረ እንዴት እኔ ያለው ምን ሆኛለሁ እንዴ? ኧረ እኔ እንጃ አይ እኔ እንጃ ሙት በይ ሚስት ኧረ እኔ በይ መጣሁ እንዲያ በይ የእንጀራ እናት ያየሽ ማን ነው? እኔ ነኝ ብርቁ። ምን ሆነህ ነው አንተ? ምንድን ነው? አብዋ አለው እኮ ምን ብሎ ነው የላከ ደግሞ? ምን አለኝ መሰለሽ? ምንድን ነው ትያለኝ ነበር። ምንድን ነው ስንትን ዶሮ አፍሰሽ ወይ ደም የዶሮ ደም አፍሰሽ ወይ እኔ ያለህ እና በቅጡ የማትናገር ምንድን ነው? ይሄን ደግሞ የተላከው ማን ነው የሚያፈስልኝ? አሁን እሱ ታልመጣ ማን ያርድልኛል? ምን ሰው አለኝ ቤት? ብርቁ ያርድልሻል በካራ ሳይሆን ግን ካራ ስለተቆጣሁ በእንትን በሲያመላጭ ትጩና ዶሮን እንደው ወዲያ ይክላ ወዲያ አንተ ናት ዶሮን የምታርደው? እሱ ቤቱ ተቀምጦ እዚያ እችላለሁ እኮ ዝም በል። እንደዚህ ታደርጊያለሽ አይደለ? ክንፏ እንደዚህ አንተ እስኪ ተው። አንተን እኔ አላሳርድም። እንደው ያ ዝም በል። እሱን ደግሞ ሰብስበው ምን ታደርግ ነው? ይሄንን ያመጣው ሰብስበው። ያንን ደግሞ ሰብስበው እንዴት ልበሰው? እዚህ ዘንዳ ልበሰው። ያኔ አይደለም እኮ አብዋው እኮ ነው። አብዋ ምን አለሽ? ይሄንን ጠቢው ማታ የምንለብሰው በአውደ ዓመት ምድር ይሄንን ምንድን ነው? ቆይ አንተ ተሰሪ ዘር አለዚያውማ የአባቱ ልጅ ውለን እሱ እዚያ በቅቤና በጮማ ይቀልጣልን። እዚህ ዶሮ አፍሰሽ ወይ? ቆይ ኧረ ግን እንዴት አድርገው ሰለሉኝ። ይለቀስላት እጅ ያየሽ ናት እንጂ ጠልፋ ይለቀቀችኝ። አብቧል ቆይ ነው እንጂ ለያየሽ ስጫት አመት ባል ዶሮ የሆነሻል ብለሽ ስጫት ብሎሻል አብዋ። ያለያየሽ የአመት ባል ዶሮ ምን አልፎ ነው እኔ ለእሷ ለአመት ባል መዋያ ብዬ ለዶሮ መግዣ የምሰጣት? ምን ልታረግ ደኔ መታች ነው የምልህ። ይሆን አለ መሰለሽ ለመዋዘጥ አትመጣሽ መሰለሽ። ኧረ እኔ ሌላ ዱላ ሊከተል ነው። ምንድን ነው የተላክበትን? አሁን ዝም ብለህ መጀመሪያ እና የተላኩት አልኩሽ እዚህ ጋር ነበርኩኝ ትናንትና ሆኖ ሳለ ኋላ እስኪ ያየሽን ሄድና ይህን ጋቢ ለእናትህ ሰጠህ። ጋቢውን ላንቺ ነበረ እንዴት ያለ
እሺ ኋላ የኛውን ደግሞ የዶሮ ማፍሰሻ ይሆንልሽ ገዥና በላት ብሎ አንተረባ እሱ አንድ በኩል ያቃጥል ደግሞ ሊያለቅስ እንግዲህ የተላኩበት እንትን የኔ ጃማ የሷ አቅልጣ ስለቀያው ባቀስ መጣ አያለቅስልሽ የረባኛት አባት ቢኖር ላይ ስትንከለከል ነበር። አሁን የእሷ ግን ሳያመኝ ጀርመ የረባኛት አባት ቢኖር ላይ ስትንከለከል ነበር። አሁን ስጫት ያጅሽ ናት የምትሻል እናንተ ሰው አመት ባለን የኔ ነገር ግን ራ ወይ ኑሮ አበጀሽ ምንድን ነው ልጁን እዚህ እረኛው አደራሽ ተረኛው አሻግሮ ይወስዷቸዋል በጎችንም ከብቶችንም ገንዘብ አትከፍለውም ኖሯል ዛሬ በወዲህ ዓመት ምድር እንዴት አንተ በቤት ህግ የተሞናሞንክ ገንዘብ ከፍሎ ማስጠበቅ ነው ገንዘብ ተሌለክ ስጭኝ አበጀሽ ብለህ እንትን ማለት ነው ብርቁ ይምጣና ያምጣው ተሻግሮ ደከመኝ አሁን ሰው በዓመት ባሉ ምድር ብርቁ ይምጣና ብርቁ ነው ኧረ ሲጫወት ነው እንጂ እየተጫወተ ነው እንጂ ተልጅ ወይ ዘንድ ጓሮ እኮ ነው ግን አላማና እቅድህና እንትን ፕላንህና ስትራቴጂህ ግን አንተ ግን ምንድን ነው ግን እንደው ሁኔታህ እንደው በሙሉ እንዴት ያለ እንትን አመጣሽብኝ ስራ ሲይዝ ምናምን ህጅመ ቡነው ነፈለ ያውና ብትዋል ያውነ የሰማይ ያውነ ነው የዛሬው አውደ ዓመት ያውነ ነው እንደገና ደግሞ ደጋግሞ ያውነ ነው በቃ ምን ነበር ነው ደህና ነሽ ግን ደህና ነሽ ወይ ገንዘብ እንትን ላመጣ ብዬ ነው አሁን እዚህ ምንድነው አረጭ የምን ተሳረጭ አለ ተብሎ ስጠኝ እስቲ ላምጣና ባይሆን በዚያ እንቆዳደስ የቤቱ የከረመ አረጭ አለ አይደል አዲስ አረጭ አዲስ ፈለኩ ስጠኝማ ገንዘብ በተሉ አሁን እኔ ታመጣለሁ አበጅሽ በዓመት ባሉ ምድር ባንክ ዝግ ምን ዝግ በሆነበት ሰዓት ቡናውን አፈር ያልተሻመት ባሉ በሰላም ብንላሽ ስጠኝ ነው የምልህ አሁን ተሌለኝ የለኝም በል የለኝም ምን የትላንት ነው እሳ ገንዘብ ትላንትና እኮ ተነጋግረን ለአንተ እንደዚህ ለእኔ ተበብለን ነበር ዛሬ ገንዘብ ችስ ያድራል እንጂ በየቦታው ይቦጫጨቃል እንጂ ችስ ታደረማ ሰው ሁሉ መቼ ጨነቅ ነበር ነው እንዴት ያለ ነገር ነው ነው እስቲ በል እስቲ እንግዲህ አታበርቆ ወዴት ደርሰህ አንተ እናት የሞላልህ ሰው ነህ ንታ ምንድነው ደግሞ በአውደ ዓመት ምድር ደግሞ ጨርቃ ጠራ ምን ያጅሽ ምን በሽታ ቢያጥበህ ደግሞ ነሰብልሽው ገንዘብ አነሰብልሽው ምን ሰጠህ ነው የሚያንስ ደግሞ ምን ሰጠህ ነው የሚያንስ በልኩ ጋር የላኩልሽ እንዴት እኔ አምስትም አልደረሰኝም የላኩልሽ እንዲሁ አለማፈራችሁ ገንዘብ አልደረሰሽም አልደረሰኝም እቁምጥ አድርግሽ ግን ይሄን ተይ መክዳት ተይ ይሄን እቁምጥ አድርግሽ ይብልሽ ገንዘብ አይደለም ንግግር ያሁን ተናንተ ጋር ምንድነው ባውዲ ዓመት ምንድነው እንደፍታችሁ ይልጡሉ ነው ወይ ነው አሁን ተሰማይ አለሽ መጀመሪያ እጨምርሻለሁ አካት ነበር መጀመሪያ ለምን አልፈልግም ያንተ ገንዘብ ለኔ ምን ይሆነኛል እና ምን ይሆን ነው የምትያውን ቆይ ሰትዬ ተበሰማ አሁን ይላ ነገር በሰማ ተስማን ጋቢውንስ ማን ሰጥቶሽ ነው የላከው ጠቢው ብለህ ምንድነው ባውዲ እኔ አንተ አሽከር ነኝ ኧረ እንደው ምን ምኑ መሄድ ይሻላል ኧረ እንደው ይልሽ እንደው ዘላለም አንድ ቀን ምን እዚሁ ተለቅሶልህ ባርፍ እንግዲያ መጀመሪያ ይኸውልህ እኔ ስንቱ ያጨኝ ሰው ነኝ ስንቱ የፈለገኝ ሰው ነኝ አንተ ጉልበቴን ሰብራ አስቀምጥ አሁን ዛሬ ባውዲ ዓመት ምድር ያጀሽ እኔ ለሞሳውም ለምኑም ጀሮ አርዳችሁ አሉ አምስትም አልደረሰኝ ነው የምልህ አምስት አልደረሰኝም ምንድን ነው አንቺ ዝም ብለሽ ደርሰሽ እንደተንበቀበቅ ምን አንተ ባቋምጥና ወይ ዝም ብለሽ ወይ ተሳሁን ወይ ተኔሁን ምንድን ነው ተሳተን ምን ታንቺ ምን አለኝ ድሮ ያለፈ ታሪክ ነው ታንቺ ምን አለኝ እና ወሳው ልጅ አለቀሰ ብላ እኮ ነው የእሷ አሁን ልጅ በተዛዋር ደረሰ ገንዘቡ እንጂ እውነቱን ነው ልኮልሽ ነበር አልረሳሽም ለመርሳቡ እኔ ገንዘብ አልፈልግም እሱን ነው የምፈልግ ባውዲ ዓመት ምድር መጥቶ በጉን ታልባረከልኝ እንዴት ያለ ነገር እኔ ነው የምትፈልጊ እኔ በግኝ እንዴ ነው ባርኪኝ ነው እንዴ አሁን እሷ ስላለች ነው እንደምታ አጋታ ደሰጀ ቆይማ ባውዲ ዓመት ጭቃ ያምርም እኮ ብዬ አች ታለን ያገሽ ምንድን እንግዲህ አይደም ሆነ ትውውቃችሁ አይደም ሆነ በስተት ሆነ ይሄ ዲስኩር ነው ተፈጥሯል ብቻ ለልጁ ብቻ ዲስኩር ነው ያሉኝ እሺ እንዴው እኮ ዝም በል አልጫ እንግዲህ ቀሪው አይችም ተመካከራችሁ አሁን ቀር አበጀሽ አረጭ ልገዛ ገንዘቡ ባላረቂ እኔ ስጋውም አልሆነልኝ አንቺ ባላረቂ እንትን ትያለሽ እዚህ 10ውን ሜንጥ ተመጨረሽ
ምን አድርግ ነው የምትይኝ? ቆይ የልጅ አባቴ ነው። በቃ ሌላ ሰው ልሂድ ብለው አታጅም ተቀመጥ ብሎ አስቀመጠኝ አላልኩም ብለሃል። ተከንከኝ ነው ያልኩኝ እንጂ ነው ያልኩኝ። ተቀመጥ ያላልኩኝ እንትና ነገ ትደግማታለህ። እሺ ቆይ ምን አለበት? ምንድን ነው አትበጥብጭኝ? ምን አለበት? ተናግሮኛል። ለያጅ ስታብዬ ብሎ እውነቱንም ይሄን ገንዘብ ይዞልሽ እየመጣ ሳለ ልጁ መቼም የኔው ልጅ ሀቀኛም ነው ጀልም ክርክር ነው። አሁን ይሄንን ለእናትህ ስጣት፣ ይሄንን ለያጅ ስጣት ብሎ ሲል ያ ደግሞ የሰጠና ይሄንን እንግዲህ ይሄ ምንድን ነው ያለጡ ሰው ገንዘብ ዝሮ ተዛዝሮ እኔ ተስመጣ እልሻ እኔ የገንዘብ ችግር የለብኝም ነው የምልሽ። እሰጥሻለሁ፣ የገንዘብ ችግር የለብኝም። በቃ እሰጥሻለሁ። ተቸገረሽ አሁንም ይሆን አንቺ አመት ባልሽን በሞላ ቤት እየዋልሽ ምንድነው? ዶሮ እንኳን ማያርድልኝ መጥቶ በግ እንኳን ማያርድልኝ ምንድነው ነው የምልሽ? ሰማንያ ነው አበጀ 80 ነው ጋብቻችን 84 ጨመርሽበት። ይኸውልሽ አሁን እንደማታውቂ አትሁኝ እንግዲህ ተው። እኔ ምን እንደው አበጀ ስሞትልሽ አፈርስ እንደ ጭቃስ ነው ተው ታጥቃለህ። እኔ ነኝ ጥፋተኛው። እኔ መቼም እች ያን ሞሳ ልጅ ይዛ ስትውል እንደው እንትን ብዬ ነው እንጂ የኔና የሷ ነገር ድሮ ነው የቀረ። አልቀረም አቺ ቀርቷል። እንደው ምንም አልቀረም። አሳውቀኝ። አሁን እንግዲህ አሳውቅሽ በቃ በስርቀት ይኸው እንግዲህ ቀረ አውዲ አመት ነው አመት ባል ነው። እዚሁ አብረን እንዋል። ልጁንም ይዘሽው ነይና ልቅ ባመት ታሰው ጋር አዎ ብዙ ወጃ ይልሽ አንቺ እኔ ሰቤት ተደርብ ያሉልም ቤት ያለኝ ሰው ነኝ። እዛ ኋላ ደግሞ ተጀልሽ ብርቁ የተደ እንደ ንግግሯ ተናግራ አሁን ይውጋሽ ብሎ ይማርሽ እንደው ዛሬ ያደራሽን እንደው በፋሲካ እንደው ማላገጫ ሆንኩ እንደው ማላገጫ ሆንኩ በስተት ነው እኔ ተነስተው አው አረዲ ወድል ያቴ ይሄ ነው እንግዲህ አስገቢያት አመት በላይ ቀርቷል። ሰው ፈልገሽ አስበርኪ ቀርቷል። ነግሬያለሁ።